ሰላም እንዴት ናችሁ? እንግዲህ በዛሬው ቪዲዮ የምናየው ባለፈው እንዳየነው ይሄም ምንድነው የሂንጅ ፓርት ነው የተጎዳው ማለት ነው። እንደምታዩት ሁለቱም ፓርት ነው ሌፍት እና ራይት ሳይዱ ተጎድቷል ማለት ነው። ከከፈትኩት እንግዲህ ሌላ ችግር ነው። ሰው ምንድነው የምናደርገው? ያው ሙሉ ለሙሉ ፒሲውን እንፈተዋለን ማለት ነው። እንግዲህ ፒሲውን ፈተን የተሰበረውን አብረን እናስተካክላለን ማለት ነው። ያው ቀላል መንገድ አብረን እናስተካክላለን ማለት ነው። እንግዲህ በመጀመሪያ ያው ፒሲውን ሙሉ ለሙሉ እንፈተዋለን። ከዛም ፒሲውን ከፈታ ነው በኋላ አብረን እናያለን የተሰበሩት የሎን ማከፊያዎች ከፈታ ነው በኋላ እንደምታዩት በትንትኑ ነው የወጣው። ማከፊያ የብሎ ማሰሪያው እንዳለ በትንትኑ ነው የወጣው። ሰው አብረን እንገጥመዋለን ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ነው። እንግዲህ በመቀጠል የምከዱ የተያያዙ ሁሉንም እናላቀቃለን። እዚህ ጋር እንደምታዩት እንዳለ በትንትኑ ነው የወጣው። ሰው ሁሉንም እንሰበስባቸዋለን በአንድ ላይ አድርገን እንደምታዩት ሁሉንም አስቀምጠናል። በቀላሉ እንዲያደርገን ማስቀመጥ እንችላለን ማለት ነው። ከዛም በኋላ ከጨረሰን በኋላ